ለምንድነው እንደዚህ ልዩ ነው? የወላይታ ህዝብ በጣም ልዩ ስለሆነ ነው። ይሄ እንደ ወላይታ ኢትዮጵያ ውስጥ የተበደለ የለም፣ የተሰደደ የለም፣ ከቤቱ የተፈናቀለ የለም፣ ማንነቱን ያጣ የለም፣ ስትራክቸሩ ያጣ ህዝብ የለም። ክብሩን ትናንት እኮ ብቻውን ነገር የነበረ ነው፣ ብቻውን ጠንካራ ህዝብ የነበረ ነው። ቢያንስ ለዚህ ክብር ተብሎ ቢያንስ ኮምፔንሴሽን አለ እኮ። አሁን የሆነ ጦርነት ከተካሄደ በኋላ ለአንድ ህዝብ የሚሰጥ ነገር መልሶ ማቋቋም በሚል የሆነ ኮምፔንሴሽን አለ። ወላይታ ግን ያኔ ተጨቁኖ ሞቶ ያሉ ቤቱን ሁሉም ነገር ካጣ በኋላ ካሳ አልተከፈለለትም። ኢትዮጵያ ውስጥ በርካታ ሚዲያዎች አሉ፣ በርካታ አክቲቪስቶች አሉ። ነገር ግን ይሄ ለተበደለው ህዝብ የሚጮህ የለም። አዲስ አበባ ላይ በርካታ ሚዲያዎች አሉ። ነገር ግን አንድ ቀን በዛ በአዲስ አበባ ጎዳና ላይ ለሚያድሩ ሰዎች፣ ለሚንከራተቱ ሰዎች፣ ህፃናት አንድ ቀን ድምጽ ሆኖ አያውቁም። ፓርቲ አለ፣ አዲስ አበባን እንደዚህ እናደርጋለን ብሎ ያቋቁሙት ፓርቲ አለ አዲስ አበባ ላይ። ግን የነዚህ ህፃናት ችግርን ምንድነው ብሎ የሚጠይቅ የለም። ለምንድነው እነኚህ ልጆች በየቀኑ ወደ ጎዳና የሚወጡት? ልጆቻቸውን ወደ ትምህርት ቤት እየወሰዱ እነኚህ ህፃናት ለምንድነው ከእናታቸው ከአባታቸው ጋር ማድረግ አይችሉም እንዴ? ለምንድነው ወደዚህ የሚመጡ ብሎ አይጠይቁም። ከቆሻሻ ውስጥ ምግብ ፈልጎ እየበሉ እያዩ አንድ ቀን አጀንዳ አድርጎ አያውቁም። ለዚህ ነው ጋዜጠኝነቱን ትተን የህዝብ መብት፣ ይሄ ሰብአዊነት ጉዳይ ማለት ነው። ሙያው አሁን አንተ አገሪ ስትወረር ለሌላ አገር እኔ ጋዜጠኛ ነኝ ብለህ አትወግን። ለዚህ ነው እኛ ብዙ ሰዎች እንደዚህ ለመተቸት የሚሞክሩ አሉ። በጣም ብዙ እንግዲህ እንደ ጋዜጠኛው እንደ ህዝብ መብት ተሟጋችም ነው። ምክንያቱም ሁለት ነገር አለ። ጓደኞች አሉ የማውቃቸው በጣም የማከብራቸው ጋዜጠኞች አሉ። ግን ይሄ ልጅ ሁሌ ለምንድነው እንደዚህ ልዩ ነው? የወላይታ ህዝብ በጣም ልዩ ስለሆነ ነው። ይሄ እንደ ወላይታ ኢትዮጵያ ውስጥ የተበደለ የለም፣ የተሰደደ የለም፣ ከቤቱ የተፈናቀለ የለም፣ ማንነቱን ያጣ የለም፣ ስትራክቸሩን ያጣ ህዝብ የለም። ክብሩን ትናንት እኮ ብቻውን ነገር የነበረ ነው። ኢትዮጵያ ያሉ ብሔር ብሔረሰቦች አንድ ላይ በሆኑበት ሰዓት በላይ ብቻውን ጠንካራ ህዝብ የነበረ ነው። ቢያንስ ለዚህ ክብር ተብሎ ቢያንስ ኮምፔንሴሽን አለ እኮ። አሁን የሆነ ጦርነት ከተካሄደ በኋላ ለአንድ ህዝብ የሚሰጥ ነገር አለ። አሁን ትግራይ ላይ ጦርነት ተካሄደው ይሄ ምንድነው መልሶ ማቋቋም በሚል የሆነ ኮምፔንሴሽን አለ። ወላይታ ግን ያኔ ተጨቁኖ ሞቶ ያሉ ቤቱን ሁሉም ነገር ካጣ በኋላ ካሳ አልተከፈለለትም። ካሳ ማለት በብር ተቆጥሮ የሚሰጥ አይደለም። ኢቭን መዋቅሩ ቢያንስ ኢትዮጵያ ውስጥ እኩል የሚኖርበትን መዋቅር መዘርጋት፣ እኩል ተጠቃሚነት የሚመጣበትን አንድ ወላይታ ያን ኃይል እየተሰደደ አንድ ኢንዱስትሪ ፓርክ የለም። ይሄ በጣም ይገርማል። እቅድም የለውም ለመንግስት። የቆሙ ፕሮጀክት የተጀመሩ ፕሮጀክቶች ሁሉም ቆሟል። የሚጠይቅ የለም። ለዚህ ነው እኛ ከጋዜጠኝነቱ ለህዝብ ብለን የምንጨው ስደትን የመረጥነው ለዚህ ነው። ስለዚህ የኢትዮጵያ ህዝብ ማወቅ ያለበት